እናት ነች እናቴ ነች ሞተች ያልኩት ግን ምንም አልመሰለውም። ጸጥ ነው ያለው ምንም መልስ አልሰጠኝም። የሚገርም ነገር ማለት እንግዲህ ዛሬ እንግዲህ ከአረብ ሀገር ነው የመጣችው። ከሷ ጋር ቆይታ እናደርጋለን። መሰረት ትባላለች። የገጠማት ችግር አለ እንግዲህ መፍትሄውን ከእናንተ እጠብቃለሁ። በሰዓቱ ያው በጣም የደበደበኝ ጸጉሬን ሁላ ነው ነጨኝ። እንዴ ብዬ ላስረዳ? ያው በቃ ያው ስራ ስለሆነ ብዬ ማለት የሆነ ቤት ከወሰደኝ በኋላ ከተጠቀመብኝ በኋላ እኔ እኮ ባለትዳር ነኝ ምናምን ከኔ ጋር ምን ትሰሪያለሽ? እናቴ በቃ ያው ግድ ሆኖባት ከሱ ጋር እኔ ለመላክ ተስማሙ። ማለት በቃ እንደዛ ስትል በሰዓቱ ላይ እንዴ ምን ነው ግን ሰልችቻት ነው ምናምን እስከ ማለቱ ላደርሽ የነበረ። በሌሊት ነው የሚነሳው እየሮጠ ይሄዳል መቃብሮቹ ጋር እና ይወጣል። ወጥቶ ሲገባ ያለው ሽታ ሌላ ነገር ነው። በዛ ላይ ደግሞ ፈረስና አህያ ምናምን ይጋለባል እና የሆነ እንትናቸው ላይ ዝቃጫቸው ላይ ምናምን ይንደባለላል። ከዛ በኋላ ግን የእሱ ሳይገርመኝ ደግሞ የሚስቱ ጸባይ መቀየር እና ያው በቃ በሰዓቱ የነበረው ነገር ትንሽ ከባድ ነበረ። ከዛ ያው እናቴም እንደዛ ሆና ሳያት ለእኔ በጣም የሆነ ውርደት ነገርም በቃ የሆነ እንዴት እንደዛ ታደርጋለች ምናምን። ምክንያቱም እኔ እሷን እኮ ለመግለጽ የማልችልበት። ሰላም እንዴት ናችሁ? ውድ የሀበሻ ጨዋታ ቤተሰቦች በህይወት መንገድ ላይ ነው ያለነው። ዛሬም እንደተለመደው አንድ እንግዳ ይዤላችሁ ቀርብ ያለው። ይህን ፕሮግራም ላይክ በማድረግ መጀመራችሁን አትርሱ። ሰብስክራይብ ያደርጋችሁ ቤተሰብ ሁኑን። ለዘመድ ወዳጆቻችሁ ደግሞ ሼር አድርጋችሁ አድርሱልን። ዛሬም እንደተለመደው በህይወት መንገድ ላይ አንድ እንግዳ ይዤላችኋለሁ። ለመላው ክርስቲያን እምነት ተከታዮች መልካም የሁዳዴ ጾም እንዲሆንላችሁ እመኛለሁኝ። እንግዲህ ይህንን ዝግጅት ከመስራቴ በፊት አንድ የታዘብኩት ጉዳይ አለኝ። ቅዳሜ ማታ ከፒያሳ ጀምሮ 22 አካባቢዎችን ለማየት ሞክሬ ነበረ። በጣም በሚያሳዝን መልኩ ጎዳናው ላይ ሴተኛ ዳሪዎች አይታዩም ነበረ። ትላንትናም ከ22 ጀምሮ እስከ ኮተቤ ያሉ ፔንሲዮኖችን በምችለው መንገድ ለማየት ያክል ሞክሬ ነበረ። በጣም ብዙ ወረፋ ነበረ። በዚህን ያህል ልክ ጾም ለመያዝ ተብሎ በምንዝርና መሰለፍ እንደኔ መልካም አይደለም። እናንተ ደግሞ የራሳችሁን ሐሳብ አስተያየት አስቀምጡት። የክርስትና እምነት ተከታዮች መልካም የጾም ጊዜ ይሁንላችሁ። መልካም ቆይታ ውድ የሀበሻ ጨዋታ ቤተሰቦች። መሰረት እንዴት ነሽ? ሰላም ዳሽ ቀረጻ ላይ ነው ድምፁ ነው። ካሜራ ፈራለሁ ለለበ። ሰላም ጤና ይስጥልኝ ውድ የሀበሻ ጨዋታ ቤተሰቦች በህይወት መንገድ ላይ እንገኛለን። እንግዲህ እንደተለመደው ፕሮግራማችንን ላይክ በማድረግ ጀምሩ። ሰብስክራይብ ያደርጋችሁ ቤተሰብ ሁኑን። ለወዳጅ ዘመዳችሁ ደግሞ ሼር አድርጉልን። እንግዲህ ዛሬም እንደተለመደው ለእናንተ ይበጃል ይጠቅማል ትማሩበታላችሁ ያልኳትን ባለ ጉዳይ መሰረት ትባላለች። በህይወት መንገድ ላይ አግኝቻታለሁ። ዛሬ ከሷ ጋር ልንጫወት ነው። መሰረት እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። መልካም መሰረት፣ እንግዲህ ዛሬ ቆይታችንን ከመሰረት ጋር እናደርጋለን። እንግዲህ መሰረት ያንቺ ታሪክ የሚጀምረው ከየት ነው? እሺ በመጀመሪያ ደረጃ እናንተን በጣም ነው የማመሰግነው። ማለት አረብ ሀገር እያሉኝ ከዚህ በፊት ቻናላችሁን አይ ነበረ እና ያው ብዙ ነገሮች ማለት ብዙ ሰዎች ላይ የተፈጠረ ነገር እና ብዙ የተደበቁ ነገሮች ማለት ሰዎች ለአንድ ነገር ችግር ስንይዝ ለሰዎች መተን ስናካፍል ብዙ ነገር እናገኛለን ማለት ለራሳችን ይቀለናል። እና ያው እንግዲህ እንዴት ብዬ እንደማስረዳህ አላቅም። በጣም ይከብዳል ማለት የሆነ ታሪኩን ሳወራ እኔ እንጂ ለራሴ ራሱ ይሄ ነገር አለ ወይ ማለት ትክክል ነው ወይ ወይም እኔ አባቴን እንዴት ብዬ እንደማወራችሁ አላቅም። ብቻ ግን ያው ትንሽ ይከብዳል። ግን ያው በትንሹም ቢሆን አጫውታችኋለሁ። እሺ እንግዲህ መሰረት ታሪክሽ የሚጀምረው ከክፍለ ሀገር ነው? አዎ እኔ ተወልጄ ያደኩት ያው ክፍለ ሀገር ውስጥ ነው። ማለት አባቴን አላውቀውም። ከእናቴ ጋር ነው የምኖረው። ያው እናቴ ብዙ ነገርን ለፍታ ያው ብዙ ነገርን አድርጋ ነው ያሳደገችኝ። ያው እስከ 8ኛ ክፍል እያለሁኝ ድረስ አባቴ ምንም አላውቀውም። ማን ይሁን ማን አላውቅም። ብቻ ግን ያው ብዙ ጊዜ እናቴን ስጠይቃት አለ ምናምን ያው ለስራ ወጥቶ ነው ትለኛለች። በቃ አንዳንዴ ደግሞ አትጠይቂኝ ምናምን ትለኛለች፣ ትናደድብኛለች። እና ያው ብዙ ጊዜ እኔም እሷን ላለማበሳጨት ብዬ አልጠይቃትም። እና ያው 8ኛ ክፍል እያለሁ ነው አባቴ ድንገት ከትምህርት ቤት ስመጣ ነው ይመስለኛል ቤት ቁጭ ብሎ ነበር እና ያው አባትሽ ነው ምናምን ይኸው ብዙ ጊዜ ትጠይቀኛ ነበር አባትሽ ነው ምናምን ነገር
እንግዲህ 8ኛ ክፍል ተማሪ እስከምትሆኚ ድረስ አባትሽን አታውቂውም አዎ እና ያን ለታ አባትሽ ነው ተብሎ ስታዩ ምንድን ነው የተሰማሽ? ማለት የሆነ ለማመንም ላለማመንም ይወራ ራሴን በቃ በጣም ደንግጫለሁ። አንደኛ ነገር እንግዲህ ከዚህ ሁሉ አመታት ጊዜ በኋላ እንዴት በቃ አባቴ ሊሆን ይችላል ማለት ጠይቂያት እንኳን ትክክለኛ መልስ ሰጥታኝ አታውቅም። እና ድንገት ሲሆን ደግሞ በጣም ነው የደነገጥኩት ምናምን ነገር በቃ ለማመን ተቸገርኩኝ ምናምን ነገር ያው በቃ እናቴም ያው አባትሽ ነው ምንም ነገር ብዙ ጊዜ ነው የምጠይቃት ብዙ ጊዜ ነው የምጨቀጭቃት ግን እንዴት እስከ ዛሬ ደብቃኝ ዛሬ ከመሬት ተነስታ አባትሽ ይኸው መጣ ምናምን ስትለኝ ምን ያህል ነው ሊሰማኝ የሚችለው ማለት በቃ አልጠበቅኩትም። ግን ያው በቃ ያው ምንም እንትን ስላ ያው ማመንም አለማመንም በቃ እስቲ ምናምን ብዬ ያው መቼም ስጋ ነውና ትናፍቃለሽ። በዚህ መልኩ መምጣቱ አስደነገጠሽ እንጂ አባትም እንዲኖረኝ ከዚህ በፊት ፈልግ ነበር። በጣም ነበር ምናፍቀው እንደ ሌሎች ሰዎች እንዴት ነው እኔስ አባት የሚኖረኝ መች ነው ማየስ ብዬ አስብ ነበረ። ግን ያው በሰዓቱ ያልጠበቅኩት ነገር ስለነበረ በጣም ደንግጬ ነበረ። እንዴት ብዬ ልንገር በጣም ነበር የሚያስደነግጠው። ግን ያው ራሴ እንደምንም ብዬ በቃ እያሳመንኩኝ መጣሁ ምናምን ነገር እና ያው አባቴ በቃ ተተዋወኩት ምናምን ትንሽ አንድ ሳምንት ምናምን ቆይቶ እዛው እኔ ወስጄ ወደ አዲስ አበባ እኔ እዛው ላስተምራት ምናምን ብሎ ለእናቴ ነገራት። ከዛ እናቴም ያው በቃ እዚህ እሷም ምንም አልተመቻትም። ያው ማለት እኔ ለእኔ እንደተመቸኝ ነው የምቆጥረው። ምክንያቱም እናቴ ካደረገችልኝ ውለታ አንጻር ለእኔ በምንም ብኖር ምንም አይመስለኝም። ግን ያው እናቴ የኔን የተሻለ ኑሮ ስለምትፈልግ በቃ ያው ግድ ሆኖባት ከሱ ጋር እኔ ለመላክ ተስማሙ። ያው ከአባቴ ጋር ማለት ነው። እናትሽ አንቺ ብቻ ነሽ ልጅ ያላት? አዎ እኔ ብቻ ነኝ ልጅ ያለው። አላገባችም? አልወለደችም? ምን እንግዲህ እስከማውቀው ድረስ አልወለደችም። በቃ ከኔ በኋላ ሌላ ምንም የተፈጠረ ነገር የለም። ስለዚህ ከአባትሽ ጋር ብቻ በነበራቸው ቆይታ አንቺ ተወለድሽ። ከዛ በኋላ ያለውን ኑሮ ብቻችሁን ነው ስትገፉት የነበራችሁት? ብቻችን ነበር ስንኖር የነበረው ያለ ምንም አጋዥ ማንም ይረዳን ሰው የለም። እናቴ ያው ብዙ ክፍለ ሀገር ውስጥ ይሄ መጥረጊያዎችን ብዙ ነገሮችን ትሸጥ ነበረ ማለት የእጅ ሙያም ነበራት እና በዛ ነበር የምንተዳደረው። ያው መቼም ከቀለብ አልፎ ኑሮን ባይቀይርም አንቺ ለማስተማርና ብቻ እንደምትችለውን አድርጋለች። ማለት እኔ እንዳይከፋኝ ብላ ማለት በቃ እኔ ነገ የተሻለ ደረጃ እንድደርስ ብላ በቃ ብዙ ነገር ታደርግ ነበረ እና በቃ እንዴት ልበልህ በጣም ጠንካራ ሰው ነበረች። ማለት ያው የሆነ የወንድ አቅም ነው ያላት ለኔ ማለት ነው። በቃ በጣም ጎበዝ ናት። ምንም ነገሮችን አይበግራትም። ታማ እንኳን መተኛት አትፈልግም ሌላውን ትሆና ማለት ነው። እና ያው ለኔ ምንድነው ሁሌ የምትለኝ እኔ ቢያንስ እንኳን ነገ አንድ ነገር ብሆን ወይም ነገር እንኳን ብሆን አንቺን ዞር ብሎ የሚያይሽ ሰው የለም እና በቃ ከቻልሽ ጠንክረሽ ተማሪ ምናምን በቃ ብዙ ነገር ትመክረኝ ነበር። ምን ትለኝ ነበረ እና በቃ እኔም እሷን ለማስደሰት የማላደርገው ነገር አልነበረም። ያው በትምህርት ላይም ጎበዝ ነበርኩኝ ማለት ክፍለ ሀገር ላይ እያለን በቃ በጣም ነበር የምሰራው ምን ምለው እና በቃ እሷን እኔ ሀሳቤም እልሜም የነበረው እሷን ትልቅ ደረጃ ለማድረስ ምናምን ከዛ ኑሮ ላይ ለማውጣት ነበር በጣም ስለፋ ምን ስል ነበረው። ከዛ ወደ አባትሽ ጋር እንግዲህ ወደ አዲስ አበባ አብራችሁ መጣችሁ? አዎ ያው ከአባቴ ጋር ያው እኔም ቅር እያለኝም ቢሆን ማለት ከእናቴ መለየት አልፈለኩም። ግን በቃ እሷን ላለማስቀየም ስል ማለት በቃ እንደዛ ስትል በሰዓቱ ላይ እንዴ ምን ነው ግን ሰልችቻት ነው ምናምን እስከ ማለቱ ላይ ደርሼ ነበረ። ማለት በቃ ወይ እኔ ማሳደግ ሰልችቷት ነው እንዴት ስንት አመት ድረስ አሳድገኝ እንዴት አሁን አባቴ ድንገት ተነስቶ ሲመጣ ለሱ ሰጣልሽ ብዬ ውስጤን በጣም ነበር እንትን ማለት ነበረው። እና የሆነ ሰዓት ላይ እንዴ ቁጭ ለምናምን ከፍቶኝ ምናምን ትጠይቀኛለች ምናምን ነገር እኔ እኮ ላንቺ ብዬ ነው የተሻለ ኑሮ እንዲኖርሽ ነው ከማንም በላይ እንድትኖሪ ስለምፈልግ ደግሞ በዛ ላይ አዲስ አበባ ላይ ጥሩ ነው ምናምን የትምህርት ምድል ለዛ ይሻላል ጥሩ ነገር ታገኛለሽ ምናምን ስትለኝ በቃ እንዴት ልበልክ ከእናቴ መለየት በፍጹም አልፈልግም። ግን ያው በቃ ግዴታ ስለሆነብኝ ብቻ የእሷን ቃል በማክበር ምንም ሳላንገራገር በቃ ከአባቴ ጋር ወደ አዲስ አበባ መጣ። ያው አዲስ አበባ ስንመጣ በቃ የተሻለ ነው ምናምን በቃ ደህና ኑሮ ነው የሚኖረው። ግን ያው አግብቷል እና ሚስቱም ደህና ነበረች ምናምን ነገር እና በቃ በጣም ተመችቶኝ ነበር። ግን በመሀል እናቴ በጣም ነበር የምናፍቀኝ እና በቃ የሆነ ሰዓት ላይ ሁላ ስተኛ ምንም እንቅልፍ ሁላ አልወስድም ይለኛል ምናምን ነገር ምቾት ነበረኝ በጣም ማለት እዛ ከመጣሁ በኋላ ብዙ ነገር ነበር ሲያደርጉልኝ ምን ሲሉኝ የነበረው
እና በቃ ትንሽ የማስበው ስለ እናቴ ብቻ ነበረ። እናቴ ምን ሆነ ይሆን ምን ላይ ይሆን ያለችው ምናምን እንዴትስ ያለኔ ትተኛለች ምናምን። ምክንያቱም ያለችኝ እሷ ነች ብያለሁ፣ ሌላ ሰውም የለም ወይ እህት ወንድም የለኝም። እና በጣም ነበር ስጨነቅ የነበረው። እና ግን ያው ከዚህ በኋላ ነው ነገሮች ለእኔ ትንሽ እየከበዱብኝ የመጡት። ምንድን ነው የተፈጠረው? ያው ማለት እንዲሁ እየቀጠልን ከአባቴ ጋርም እንዲህ እየተግባባ ምናምን እና ሚስቱም በጣም ጥሩ ሰው ነበረች በዛ ሰዓት ላይ። ያው እንዳገባ ግን አላውቅም ነበር ከክፍለ ሀገር እስክመጣ ድረስ። ያው እዚሁ ነው አዲስ ነገር እንትን ላይ ምናልባት ያው እናቴ ነበረች የምታውቀው፣ ግን ያ ነገር ለእኔ አልተነገረኝም። ያው በቃ ስመጣ ያው በቃ ምንም አልመሰለኝም። ያው እና ከሆነ ሰዓት በኋላ ግን የሆነ ጸባዩ እየተቀየረ ሄደ። እንዴት ብዬ ላስረዳ? የሚስትየውም የሱም እና የሚስትየው ደግሞ የሆነ መበሳጨት ነገር ምናምን፣ ቁጣ ነገር ማብዛት ማለት መጀመሪያ ላይም ስመጣ የነበረው አቀባበልና በኋላ ላይ እየቆየሁ ሲሄድ የነበረው ነገር ትንሽ የሆነ ለእኔም አዲስ ነገር ነው፣ እንግዳ ነገር ነው የሆነብኝ። እና ግን ያው ክፍለ ሀገር እያለሁኝ ሌሊት ነው የምነሳው እናቴን ለማገዝ እና እናቴ እቃ ምናምን ታወጣለች እና ለእሷ አድርሼላት ገበያ ምናምን ነገር ነው የሚሄደው። ይሁን ነገር የሚሰራ ነገርም ካለ ሰራርቼ ነው የሚሄደው። እና ያ ነገር ስለለመደብኝ እዚህ ስመጣም በቃ ጠዋት ምንም ስራ ምንም ሳልሰራ እንኳን እዚህ ሆኜ በቃ ግዴታ ያው አለ አይደል ልማድ ስለሆነብኝ ጠዋት ነው የምነሳው። እና ጠዋት ስነሳ አባቴ ጠዋት ማለት እንግዲህ 11 ሰዓት አካባቢ ማለት 11 ሰዓት አካባቢ ያው በቃ ወዲያው ነው መነቃው። እና ልክ ስነቃ ግን የማየው ነገር የሆነ ትንሽ ግራ የሚያጋባ ነገር ነው። ምናልባት የሆነ ከተማ ላይ ስለመጣው አዲስ ነገር ሊሆን ይችላል ምናምን ብዬ ራሴን ጠይቃለሁ። እና ጠዋት ተነስቼ ምናምን ነገር በሌሊት ተነስቼ ሳይ አባቴ እንደ ስፖርት ነገር ይሮጣል ምናምን ነገር እና በጣም የሆነ ግራ የሚያጋቡ ነገሮች አሉ ምናምን። ራቆቱንም ይሮጣል ነገር እዛው ግቢ ውስጥ ከዛ ደግሞ ልክ ሲመጣ ደግሞ የሚሸተው ሽታ የሆነ ለየት ያለ ነው። በቃ የሆነ የከብት ምናምን ይሄ አሁን ክፍለ ሀገር ላይ እኔ የማውቀው ሽታ እሱ ላይ ነው ያለው። የከብቶች እበት ምናምን ሽታ አለ ምናምን ነገር እና የሆነ ቢያንስ እንኳን የሆነ እንዴ ልብሱ ላይ ሳይ ምንም ነገር የለም። ቱታ ምናምን ነው የሚለብሰው በአብዛኛው ማለት ጽድት ያለ ልብስ ነው የሚለብሰው። ግን በጣም ግራ ይገባኛል ምንድን ነው ምናምን ከኔ ነው ችግሩ ወይስ ከሱ ነው ምናምን እል ነበረ። ብዙ በጣም ኃይለኛ ሽታ ነው፣ እንዴት ብዬ ልንገርክ፣ በጣም ነው የሚሸተው። ኢቭን እንኳን ራሴ ያማል በጣም ማለት ነው። ከዛ የሆነ እንዴ ምንድን ነው ምናምን ነገር ብዬ እስቲ በቃ ይሆናላ ለመጠየቅም ፈለግኩኝ። ግን በቃ በኋላ ላይ እስቲ ቆይ ለማንኛውም ምናምን ነገር ዝም ልበል ብዬ ሳይ እንደዚህ ነገሮች በጣም ይደጋገማሉ ምናምን እና በጣም ግራ ተጋባኝ ከሚባለው በላይ። ምንድን ነው ይሄ ነገር ምናምን እያልኩኝ በሌሊት ነው የሚነሳው፣ 11 ሰዓት ነው የሚነሳው። የሆነ ጊዜ ሁላ 10 ሰዓት ላይ ምናምን የተነሳበት ጊዜ ነበር። እና ይወጣል፣ ወጥቶ ሲገባ ያለው ሽታ ሌላ ነገር ነው። በዛ ላይ ደግሞ ፈረስና አህያ ምናምን ይጋለባል እና የሆነ እንትናቸው ላይ ዝቃጫቸው ላይ ምናምን ይንደባለላል። እና ምንድን ነው ምናምን ነገር ይህ ነገር ምንድን ነው እየሆነ ያለው ነገር። ከዛ በኋላ ግን የእሱ ሳይገርመኝ ደግሞ የሚስቱ ጸባይ መቀየር፣ እኔ ላይ ቁጣ ማብዛት ምን ማለት እና በጣም ግራ ተጋባሁኝ። ምን አይነት ህይወት ላይ ነው ያለሁት? ደስተኛ ትሆኛለሽ ብዬ ነው እንግዲህ አዲስ አበባ የመጣሁት። እና በቃ ለራሴ ሁላ ከበደኝ ምናምን ነገር። ከሆነ ሰዓት በኋላ መጨነቅ ጀመርኩኝ። ጭራሽ አይደለም ሌሊቱ ጭራሽ አልጋ ላይ ከወጣሁኝ እንቅልፍ ሁላ እየነሳኝ ሄደ ምናምን ነገር። በዚህ መሀል ያው እንግዲህ ስለ እናትሽ ወሬ ሰማሽና እናትሽ ጋር መሄድ እንደምትፈልጊ ለአባትሽ ነገርሽው ማለት። አሁን ያ ሁሉ ነገር ሲፈጠር ዝም ብዬ በቃ ማልቀስ ጀመርኩኝ ማለት። እሱም እንደዛ ሲሆን እሷም እኔ ላይ አጉል ነገር እንትን ስትል በቃ ጸባያቸው ሁለቱም ሲቀያየርና የእሱ ደግሞ በቃ ውስጤ ፍራቻ ነገር ፈጠረብኝ። ግን በቃ ዝም ብዬ ማልቀስ ጀመርኩኝ። ከዛ በቃ እናቴን መጠየቅ እንዳለብኝ ስለተሰማኝ ነገርኳቸው። ያው የሆነ ልባችሁም እሱ ምንም አልመሰለውም። እንዲህ ብዬ ልንገርክ ትሄጃለሽ ነው ያለኝ፣ እናሳፍርሻለን ነው ያለኝ። እሷ ግን የሆነ ትንሽ ማንገራገር ነገር ብላ ነበረ፣ ሚስቱ ማለት ነው። ከዛ እንዳሉትም በሁለተኛው ቀን ምናምን ነገር ጠዋት ተነስቼ ሸኙ፣ አሳፈሩኝ፣ ሄድኩኝ። ወደዛው ሲሄድ የነበረው ነገር ትንሽ ከባድ ነበር።
በጣም ጭራሽ ያልጠበኩትን ነገር ነው ያገኙት ማለት ትንሽ ይከብዳል በጣም ብቻ ከሰዓቱ በጣም ደንግጬ ነበረ ባየሁት ነገር ማለት እንዴት ብዬ እንደማስረዳ አላውቅም። ምንድነው የተፈጠረው? ያው ልክ ሲል እናቴን በቃ መጥፎ ሁኔታ ላይ ሆና ነው ያገኘኋት ምናምን ነገር እና ልክ ሲል የነበረው ነገር ሁሉ ጥሩ አልነበረም ማለት እናቴን ያገኘኋት ስትለምን ያገኘኋት መንገድ ላይ ስትለምን ያገኘኋት እና በጣም ለኔ ትንሽ ተሰምቶኝ ነበረ በጣም ከሚባለው በላይ ስሜቴን ሁሉ ነው እንጂ ለመቆጣጠር አልቻልኩም ነበር። እንደዛ ሆና ሳያት በቃ እንዴት ብዬ እንደምነግርህ አላውቅም። በጣም ከባድ ነበረ። የእናትን ነገር ማንም ሰው ያውቀዋል ብዬ እረዳለሁ። እንኳን አይደለም ቀርቶ በዚህ ጊዜ ላይ እኔ እንጃ እንደዛ ሆና ሳያት በቃ እኔ ራሴን እንዴት ብዬ መቆጣጠር እንዳለብኝ አላውቅም። በጣም ነው የደነገጥኩት። ማለት እንደዛ ጠንካራ ሆና ማየት እናቴ እንደዛ ብዙ ነገር ስታደርግ ያዩት እናቴ እዛ መንገድ ላይ ስትለምን ሳያት ምን ያህል እንደተሰማኝ በጣም ነው የሚከብደው ለመግለጽ። እንጃ ብቻ ግን እና ያው በሰዓቱ ምንም ነገር አላልኩም። ብቻ እናቴን ይዣት ያው በፊት የነበረው ቤታችን እዛው ክፍለ ሀገር እንኖርበት የነበረበት ቤት ሄድን እና ያው በቃ እናቴ በጣም ይቅርታ አለችኝ ምናምን ነገር እንዴት እንደዚህ ታደርጊያለሽ ምናምን እንዴ እኔ ላንቺ አንሺ ነው እንዴት እንደዚህ ታደርጊያለሽ ምናምን። በዛ ላይ ደግሞ እናቴ ትንሽ ህመም አለባት ማለት ከሆነ ሰዓት በኋላ ምናምን ያው እኔን ለመደበቅ ትሞክራለች ማለት በእኔ ፊት ላለመናገር ምናምን ነገር ትሞክራለች። ግን ያው እንደሚያማት አውቃለሁ። ብዙ ጊዜ አማት ነበረ ሁላ አንዳንድ ጊዜ ትምህርት ቤት ትቀር ነበረ ማለት እዛው ክፍለ ሀገር እያለን ማለት ነው። እና በጣም ታማሚ ነበረች ምናምን ነገር እንደምንም ጠንካራ ትሆናለች። በእኔ ፊት እንደዛ ሆናለ ለማየት ምናምን ትሞክራለች። ያው ምን እንደሆነ ባላቅም ማለት ነው። እና ያው በቃ በሰዓቱ የነበረው ነገር ትንሽ ከባድ ነበረ። ከዛ ያው እናቴም እንደዛ ሆና ሳያት ለእኔ በጣም የሆነ ውርደት ነገርም በቃ የሆነ እንዴት እንደዛ ታደርጋለች ምናምን። ምክንያቱም እኔ እሷን እኮ በመግለጽ የማልችልበት ትልቅ ማለት ለእኔ እናት ማለት ለእኔ ከባድ ነገር እና በጣም ይከብዳል ማለት እንደዛ ሆና ሳያት በቃ ምንም ነገር አልቻልኩም። በቃ አለቀስኩኝ ከሚባለው በላይ ምናምን። አታልቅሽ በቃ ምናምን ነገር ዋና ያንቺ ህይወት መስተካከል ነው። እኔ እኮ ችግር የለውም። እኔ እኮ ነገ ሞታለሁ። እኔ እኮ ብዙ ነገር ነው አይቻለሁ። ቢያንስ እንኳን አንቺ ምንም ነገር አላየሽም በቃ እያለችኝ በቃ እሷም ስቅስቅ ብላ ማልቀስ ጀመረች። እንግዲህ ምንድን ነው በሁላችንም ታሪክ ውስጥ እናቶቻችን ብዙ ዋጋ ከፍለዋል። አዎ በጣም ለእኔ ግን እኔ እንጃ ከማሰባት በላይ ነች ማለት በጣም ትንሽ ይከብዳል። ስለሷ ማውራት ራሱ ለእኔ ቃላት ራሱ ያንሰኛል። እና ያው በሰዓቱ ያው በቃ እንደዛ ሆና ሳይት አልቻልኩም። ምክንያቱም እሷ እንደዛ ሆና ከምትኖር እኔ ሁሉም ነገር ቢቀርብኝን ብዬ አሰብኩ። በአንድ በኩል ያው እዛ ጋር የተፈጠረውን እያሰብኩኝ፣ በአንድ በኩል ደግሞ የእሷ ነገር እያሰብኩ በቃ ትምህርቴን ማቋረጥ እንዳለብኝና ወደዛም መልሼ መሄድ እንደሌለብኝ ራሴን ስላሳመንኩኝ በቃ የሆነ ስራ መስራት እንዳለብኝ ራሴን አሳመንኩኝ። ማለት እሷን በጣም እየደከመች ነገር መጣች ማለት ሲሄድ መጀመሪያ ላይ ነበረውና ሄጂ ስመለስ ያገኘኋት ነገር አንዳንድ ፊቷ ትንሽ ጠቋቁሯል ምናምን ነገር፣ ትንሽም ደግሞ ከስታብኛለች። በዛ ላይ ሳል በጣም ነበር የሚያስላት እና አባትሽ እንዲረዳሽ አልጠየቅሽውም? እናትሽን ለማሳከም ምንም አልጠየኩት ማለት በዛ ሳል ላይ ምንም እንደ አማራጭ እሱ አልመጣልኝም ነበር። ያው በቃ ማለት አባቴ መርዳት ቢኖርበት ኖሮ እንደዚህ ብዬ አሰብኩኝ። ምክንያቱም አሁን እሱ ጋር መጥቼ ያየሁት ላይፍ ሌላ ላይፍ ነው። በጣም ጥሩ ኑሮ ነው የሚኖረው። ግን ክፍለ ሀገር መጥቷል፣ የእኛን ኑሮ አይቷል ይመስለኛል። በጣም ማለት ቢያስብ ኖሮ በፊቱን ያደርገው ብዬ ስለማስብ ያንን ድፍረቱን አልነበረኝም እሱን ለመጠየቅ። እና ያው ትምህርት ማቋረጥ እንደነበረብኝ ስለተሰማኝ ያው እዛው ክፍለ ሀገር እያለሁ ደግሞ ያው እዛው አንድ አካባቢ ያደገ ልጆች አለች ማለት ታላቂ ነች፣ የሁለት ጊዜ ታላቂ ነች። እና ያው ከሷ ጋር ምናምን ነገር አወራን ምናምን ነገር እና ስራ ላስገባሽ ምናምን ነገር ስትለኝ ማንኛውም ስራ ትሰሪያለሽ ምናምን ስትለኝ ከሰው ጋር ላገናኝ ስትለኝ ኧረ ችግር የለውም ማንኛውም ስራ ሰራ እናቴ እንደዚህ ሆና ከማየት እንደዚህ ሆና ከምትሞትብኝ እኔ ምንም ያህል መስዋዕት ከፍላለሁ ምናምን ብዬ ከዛ በኋላ ነው ያው ወደ ስራ የገባሁት።
ጨዋታ ቤተሰቦች እየተጨዋወትን ያለ ነው ከመሰረት ጋር እንግዲህ ያሳለፈችውን ህይወት ታሪኳን እየነገረችን ያለው የእናት ነገር ብዙ ይረብሻል ያው ትንሽ ስሜቷ ስለተረበሸ ነው ብዙ ዋጋ ከፍላለች ህይወት ደግሞ ዛሬ በዚህ መልኩ ቀጥሏል እስቲ ከመሰረት ጋር ጨዋታችንን እንቀጥላለን መጨረሻ እና እንግዲህ ይቅርታ ትንሽ ስሜታዊ ሆንኩባችሁ ያው የእናት ነገር ሲሆን ለሁላችንም ይሰማናልና እናትሽ እንግዲህ በጣም ታማለች ከዛ አንቺም ስራ እየሰራሽ ነው አባትሽ ምንም አይነት እርዳታ አያደርግም መጨረሻችሁ ምንድነው የሆነው ያው እንግዲህ እንዳልኩክ ያው በሷ ምክንያት ነው ስራውን ያገኙት ማለት እሷ ሰዎችን ታውቃለች እና ያው ያለንበት አካባቢ ገጠር ቢባልም ከገጠሩ ትንሽ ወጣ ስትል ደግሞ ከተማ ነው ያለው እዛው አካባቢ የክፍለ ሀገሩ እና ያው ማለት እኔ ምንም ነገር እንደዚህ አይነት ነገር አማላቅም ያው ከእናቴ ጋር ያደኩት ነገር ያለው ማለት እንደዚህ ምንም እማቀው ነገር የለም ስለ ስራም ስለ ምንም ነገር ማቀው ነገር የለም ግን ያው አማራጭ ስለሌለኝ ያው እሷ ያስገባችኝ ስራ ብላ የወሰደችኝ ቦታ ያው ሴተኛ አዳሪነት ነበረ ግን ያው በሰዓቱ ምንም አማራጭ ስላልነበረኝ ወደ ስራው ገባሁ እና ያው ብዙ ነገሮችን አሳለፍኩኝ ማለት ሴተኛ አዳሪነት ማለት በጣም ከባድ ነበረ መቀጥቀጥ ነበረ ምናምን ብዙ ነገሮችን ነበረ ሁላ ማለት ተጠቅመውብኝ ሁላ የማይከፍሉኝ ሰዎች ነበሩ ማለት ያው ሴት ስለሆንኩኝ ሴትነቴን ተጠቅመው የማይከፍሉኝ ሰዎች ነበሩ ምናምን ነገር ማን ያለሽ ሁላ ሚለኝ ነበረ በቃ የሰካራ ምኑ ብዙ ነገሮችን ማለት በቃ እዛ ሰዓት ላይ የነበረው ላይፍ በጣም ከባድ ነበር ለኔ እና በቃ ምንም አማራጭ ስለሌለኝ ያው እናቴ አይኔ ያየ ከምትሞትብኝ በቃ ይሄንን ነገር መቋቋም አለብኝ ብዬ ስላሰብኩኝ ያው ሴተኛ አዳሪነቱን ቀጠልኩኝ ያው ለእናቴ ትንሽም ቢሆን መድኃኒት ምንም ያው እየገዛዛውኝ እንደምንም እንትን ማለት ጀመርኩኝ ከዛ በኋላ ግን ያው ያ ሁሉ ነገር አልፌ ማለት በቃ ለእሷ ያ ሁሉ መስዋዕትነትን ማለት ለእኔ በጣም ትንሽ ነገር ነው ያንን ነገር ማድረግ ግን በቃ እንደምንም ከሰካራም ጋር ከምንም ጋር እየተጋፈጥኩኝ በቃ ያንን ስራ መስራት ጀመርኩኝ ግን በሰዓቱ ያው ያልጠበኩት ነገር ነው ያገኘሁት ማለት የሆነ ጊዜ ነው ያው ማለት ጠዋት ነው እንግዲህ መድኃኒት የታዘዘላት ነበረ እሱን ገዝቼ ምን ብዬ አብልቻት አጠጥቻት ቡና አፊልኝ ብላይ ምናምን አፍልቼላት እና ስለ አባቴ ሁላ ቁጭ ብለን እያወራ ነበረ እና ነገርኳትኝ ስለ አባቴ እና ያው ቁጭ ብለን ቡና እየጠጣ ምናምን ደህና ነበረች በዛ ሰዓት እና ያው ማለት እኔ ይሄን ስራ ከጀመርኩ በኋላ ትንሽ ያው መድኃኒት ስታገኝ በነገራችን ላይ ግን አታውቅም ያው እናቴ እንደዚህ አይነት ስራ ነው የምሰራው ያው ሌላ ስራ ነው የምትሰራው ምናምን ብላት ያው ጓደኛ ማግባብታት ነው እንጂ አታውቅም እና መድኃኒት ገዛሁኝ ምናምን ቁጭ ብለን ቡና እየጠጣን እያወራን ያው ስለ ጠይቀችኝ ማለት በሰዓቱ ለማውራት ጊዜ አልነበረንም ያው እንዳልኩ እሷን ያገኘኋት ጎዳና ላይ ነው እና ስለ እንደዚህ አይነት ነገር ስለ እኔ ህይወት ምናምን ነገር አላወራንም እና ያው እናቴ ደህና ስትሆን ስለዛ ማውራት ጀመርን ስናወራ ያው አባቴ ያደረገውን ነገር ማለት አባቴ ላይ ያየሁትን ነገር እና አባቴ ሚስት እንዳለው ምናምን ነገር ስነግራት በጣም ነው የደነገጠችው ምናምን ነገር እና ያው እበት እንደሚለቀለቅ ምናምን እና የከብቶቹን እንትን ላይ ምናምን እንደሚንደባለል ራቆቱን ምናምን ነገር እንደሚወጣ እና ለሊት ላይ 11 ሰዓት ላይ ነው የሚነሳው ምናምን ያዩትን ሁሉ ነገር ስነግራት አይ ልጄ እሱማ መች እኔም ጠፍቶኝ እኮ አውቃለሁ እኮ ምናምን ስትለኝ ያው ይሄ እኮ ጥንቆላ ነገር ነው ስትለኝ በጣም ነው የደነገጥኩት ማለት እንዴት ምናምን ነገር ስላት አይ እሱማ እኮ መች ጠፍቶኝ አሁን እንደዚህ ያደረጋ ስተኛ አሁን እንደዚህ ያደረጋ ይሄ እኮ ጥንቆላ ነው ምናምን ነገር አለች ስለዚህ ምንም አትደናገጪ ምናምን ነገር አንቺ ምንም አትሆኝ ፈጣሪ ይጠብቅሻል ምናምን ነገር ብላ ማለት እንደዛ ስነግረኝ እንዴት ታውቃለች ምናምን ብዬ በውስጤ ያው ስላመማትም ብዙም መጫን አልፈለኩም እሷ ጥያቄ ምናምን ማብዛት አልፈለኩም ግን እናቴ ታዲያ ምንድነው ይሄ ነገር ማለት እኔ አላውቅም ስለ ጥንቆላ ምናምን ነገር ያው በአገራችን ላይ አለ ማለት እንደዚህ ደብተራ ምናምን የሚባሉ ነገሮች ናቸው ያሉት ግን እኔ ምን እንደሆነ እንደዚህ ነገር አላውቅም እና ምንድነው ጥቅሙ ምናምን ብዬ ስነግራት ኧረ ምንም ጥቅም የለውም ምናምን ነገር አንቺ እዚህ ውስጥ መግባት የለብሽም ምናምን ስለ እንደዚህ አይነት ጥያቄ ማታንሺ በቃ እሱ የሰራውን ይስጠው አንቺን ምን የሚመለከትሽ ነገር የለም ምናምን ነገር ስትይ በቃ ይሆናል እንዴት ብዬ ላስረዳ ለራሴ ብዙ ጥያቄ እየፈጠረብኝ ነበር ምናልባት እናቴ የፈታችሁ ለዛ ይሆን እንዴ ምናምን ብዬ አስባለሁ
ምናልባት እናቴ ይሄን ህይወት አልፈልግም ብላ ይሆን እዚህ ነገር ውስጥ የገባችው ወይስ የእሱ ሚስት ነች ወይስ ይሄን ነገር ያደረገችው አባቴን የቀየረችው እሷ ናት ምናምን ብዬ ብዙ ጥያቄ ከራሴ ጋር እማከራለሁ። ግን አይ በቃ ለማንኛውም ያው እስቲ እናቴ ትዳንና ከዛ በኋላ በደምብ ጠይቃትና ሁሉን ነገር ለማወቅ እሞክራለሁ ምናምን ብዬ በቃ ምንም እንትን አልተጫንኳትም። እሷ ቡና እንዳልኩ አጠጥቻት ምናምን ያው ወደ ተለመደው ስራ ሄጄ ያው የዛን ዕለት ምንም አልሰራሁም ማለት ባለትዳር ሰው ነው እና በቃ ያው ማለት ድብደባ ነገር ነው ያደረሰብኝ። ብቻ እንዴት ብዬ እንደምነግራችሁ አላውቅም። በሰዓቱ ያው በጣም ነው የደበደበኝ። ጸጉሬን ሁላ ነው ነጨኝ። እንዴት ብዬ ላስረዳ? ያው በቃ ያው ስራ ስለሆነ ብዬ ማለት ዝም አልኩት። ማለት የሆነ ቤት ከወሰደኝ በኋላ ከተጠቀመብኝ በኋላ እኔ እኮ ባለትዳር ነኝ ምናምን ከኔ ጋር ምን ትሰሪያለሽ ምናምን ነገር አለኝ። እንግዲህ እኔ ያው ያለሁበትን ነገር ታውቃላችሁ ሁላችሁ ማለት ነግራችኋለሁ። ለእናቴ ብዬ ነው እንደዚህ አይነት ነገር እያደረኩ ያለሁት እና በቃ ምንም አላልኩ። ፈጣሪ ሆይ ግን ስንት አይነት ሰው አለ ማለት እኔ በቃ የሆነ ነገሮች ሁላ ተደበላለቁብኝ። ይሁን ብዬ ወደ ቤት ስመለስ እናቴን ወርቃን ያገኘኋት ማለት እንደዚህ አልጋችን የሆነ ቁርበት ነገር አለ አይደለ ደረቅ ነገር ነው እና ከሱ ላይ ነው እንዲህ ትንሽ ደብለል ብላ ምናምን ነገር ያገኘኋት። ግን ያው ሞታለች ብዬ አላሰብኩም በሰዓቱ እና ያው ልክ ልቀሰቅሳት ልክ ስሞክር እናቴ ሞታለች። በጣም ይቅርታ። እንግዲህ የሀበሻ ጨዋታ ቤተሰቦች ከመሰረት ጋር እየተጨዋወትን ያለ ነው። የተፈጠረው ይህን ይመስላል። ካደረችበት ስመጣ እናቷ ህይወት የሉም። እንግዲህ ከዛ በኋላ ህይወት ቀጥሏል። ከዛ በኋላ እንግዲህ ወደ አባትሽ ቤት ተመለሽ? ያው በቃ ምንም አማራጭ ምንም ስለሌለኝ እንደዛ መስዋዕትነት ከፍላ ብዙ ነገር ላይ ማለት ያው መድረስ የምፈልግበትን ቦታ እሷ የምትፈልግበትን ለእኔ የምትመኘውም ቦታ ደርሼ ሳታየኝ በመሞታ በጣም የተሰማኝ ማለት በቃ በጣም ከባድ ነበር በሰዓቱ ለእኔ። ያው በቃ ጓደኛዬ አረብ ሀገር እንዲሄድ ፈልጋ ነበረ ማለት ይህን ስራ ያስቀጠረች ልጅ እና ፓስፖርት እናውጣ ምናምን ነገር ብላኝ ያው ፓስፖርት አወጣን ማለት በቃ እኔም ከዚህ በኋላ ማለት ያለኝ ነገር ቢኖር ከዚህ በኋላ አንድ የቀረኝ ነገር አባቴ ነው። ያው አባቴም ገና ውዝግብ ውስጥ ነኝ ያለሁት ማለት በቃ ለእኔ ህይወት በጣም ከባድ ነበር። እንደዚህ አይነት ነገር ማሳለፍ ማለት በጣም ይከብዳል። በዛ ላይ ብዙም ማለት ጠንካራ እድሜ ላይ አልነበርኩም ገና ያው ማለት ከእናቴ ጋርም ስለምኖር ይሁን በቃ ነገሮችን ማገናዘብ ለእኔ ትንሽ ከበዱኝ። ይህን የሆነ ወይ ብዬ የእናቴንም ሞትም መቀበልም አቃተኝ። በቃ ብዙ ነገር ሳስብ በቃ ይሁን በቃ ምናምን ብያት በቃ ፓስፖርት እንደምን ብለን እናውጣ አለችኝ። ለአንቺም ጥሩ ነው ቢያንስ እንኳን እዛ እየሰራሽ ራስሽን ትለውጫለሽ፣ ከዚህ በኋላ ምንም የቀረኝ ነገር የምትዩ ነገር የለም አለችኝ። ግን እሺ ምናምን ብያትም ግን ብሩንስ አምጥቼውስ ለፍቼስ ምን አደርጓለሁ? እናቴን መልሶ ያመጣለኝ ብዬ ማስባለሁ። ብዙ ነገሮችን ማሰብ ጀመርኩኝ። ከዛ በቃ እሷን ያለው ነገር ጨራርሳለሁ ምናምን ነገር ብላኝ ያው ፓስፖርቱን ለመጨረስ ያው ወደ አዲስ አበባ እኔ እዚህ መጣሁ ያው አባቴ ጋር እና አባቴ ሞት ነገርሽው? አዎ ነገርኩት። ግን ምንም አልመሰለውም ማለት እንዴት ሰው ነው እንግዲህ ሚስቱ ናት ምንም ቢሆን እንኳን አብሮ ባይኖሩ እና ግን ምንም አልመሰለውም። በቃ እኔ በጣም ነው ግራ የሚገባኝ። ሰው ነው ግን እንዴት ልቡ እንኳን ትንሽ እንኳን አያራራም ብዬ ማለት እናቴ ምን አድርገዋለች እንኳን ብዬ አንዳንድ ጊዜ ደግሞ በቃ የሆነ እንዴት በቃ እንዴት ብዬ እንደምነግርህ አላውቅም። በጣም ይከብዳል የነበረው ነገር። እናቴ ነች ሞተች ያልኩት ግን ምንም አልመሰለውም። ጸጥ ነው ያለው፣ ምንም መልስ አልሰጠኝም። የሚገርም ነገር ማለት እና የሆነ ሳለ አዝኖ ነው ብዬም ነበር ያሰብኩት። ግን የማዘን ነገር አለን ፊቱ ላይ የሚታየው ጭራሹ ምንም ነገርም አላለኝም፣ መልስም አልሰጠኝም ምናምን ነገር እና ልክ በሰዓቱ ያለው ነገር ግን ትንሽ ከባድ ነበረ። የእንጀራ ያው ሚስቱ ያው ለእኔ የእንጀራ እናቴ እና ምንም ያው ስለ ፓስፖርቱ ምናምን ነገር ያው ፓስፖርቱን ከጨራረስኩኝ በኋላ እሄዳለሁ ብዬ ነው ያሰብኩት እና ያው አባቴንም በዛው ልሰናበትና ትንሽ እነሱ ጊዜ ልቆይ ላሳልፍ ብዬ ነው ያሰብኩት። ማለት ከአባቴ ጋርም ትንሽ መራቅ ከባድ ነው ማለት በረጅም ጊዜም ቢሆን ያወኩት ትንሽ የአባትነት ስሜቱ ያው ሁላችሁም ትረዱኛላችሁ ያስባለሁ። ግን
በቃ ሚስቱ ያልጠበቅኩት ነው የሆነችብኝ ማለት የእንጀራ እናቴ አውልቃ ሰውን ማል ልብሴን አውልቃ ነው ትገርፈኛለች ዝም ብላ ትጮህብኛለች ምንም ነገር ለሷ አትበይው ምንም ነገር ለሷ አትጠይቂው ምንም ነገር ለሷ አትንገሪው ትለኛለች እና በጣም ግራ ተጋባሁኝ አባቴም ደግሞ ያንን ስራ ይሰራል አሁንም እየሄደበት ላይ ይለቀልቃል ልብሱን ምናምን ማለት ይንደባለላል ምናምን ነገር እና የሆነ ነገሮቹ እንዳለ የሆነ ከከብቶች ጋር ነገር ነው የሚያደርገው ምናምን አመድ ምናምን በእጁ ይለቀልቃል ምናምን ነገር ሀብት አለ በጣም ማለት ልጅ የለውም ካንቺ ሌላ ሁለት ልጆች አሉት ከሷ ሁለት ልጆች አሉት ግን በሰዓቱ ነው ሲሄድ እስካሁን ድረስም ማለት እዛ ሁለቴ ነው የተመላለስኩት እናቴ ከሞተች በኋላ እንደነገርኩ ግን ያላዩዋቸው ልጅ እንዳላቸው ግን አውቃለሁ ማለት እንደሄድኩኝ ምናምን ነገር በስልክ ታወራለች ምናምን ነገር ውጭ ሀገር ይሆኑ ምናምን አላውቅም ግን በስልክ ታወራለች ሴትዮዋ እና ብዙ ስታወራ እንዴት አያብሯት አይኖርም ይላሉ ሁለት ሴት ልጆች ናቸው ያላቸው እና በሰዓቱ የሚያደርገው ነገር ምናምን ነገር ግራ ያጋባን ምናምን የሆነ በቃ ከኔ ጋር አያወራም ስለ ህይወቴ ራሱ አይጠይቀኝም ሀዘን ውስጥ ምን እንዳሳለፍኩ ወይ ምን እንደሚያስፈልገኝ ወይ ትምህርት መቀጠል እንዳለብኝ ትምህርት እንዳቋረጥኩም ነግሬዋለሁ ያው ለሴተኛ ዳሪ ሰራው ብዬ ነው ያነገርኩት እና በቃ ስለኔ ምንም ግድ አይሰጠውም እሱ የሚሰራው በቃ ይሄ ከብቶችን እንተማረቅ አመድ መለቅለቅ ምናምን ነገር እና ብዙ ነገር ይሰራል ምናምን ሲለው ደግሞ የሆነ ልብሱላ በቀን ሁለቴ ነው የሚቀየረው ቤት ውስጥ ቁጭ ብሎ እንኳን ማለት ነው እና ውጭ ውስጥ ይሮጣል ዝም ብሎ ግቢ ውስጥ ምናምን ይሮጣል በጠራራ ፀሐይ ነው እንግዲህ እና ደግሞ ምን እንደሆነ ታውቃለህ ቤታቸው የነሱ እንትን ነገር ነው ማለት ከተማ ውስጥ ሆነ ትንሽ ወጣ ያለ ነገር ነው እና ወጣ ያለ ነገር ሆኖ ትንሽ ማለት ብዙም ኪሎ ማለት ርቀቱን ብዙም አላውቅም ትንሽ ከቤቱ ትንሽ እንዴት ልበልህ ብቻ በተወሰነ መልኩ መቃብር ቦታ ነው የሚታየው ቤተክርስቲያኑ ትንሽ ራቅ ያለ ግን መቃብር ቦታ ነው የሚታየውና ማለት ለራሴ ብዙ ነገር ግራ ተጋባው ምናምን እና ይሄዳል ይወጣል ምናምን እየሮጠ ይሄዳል መቃብሮቹ ጋር እና ብዙ ጊዜ በቃ ከታተሏል ምናምን አያለው አለቅሳለሁ በዛ ላይ ደግሞ ፍርሃት አለብኝ ውስጤ እናቴ የነገረችኝ ነገር አለ ያው በደንብ ባታብራራልኝ እኔም እሷን ባልጫናትም ብዙ ነገር ጥያቄ ይፈጥርብኛል ምናምን ነገር ፈጣሪው ይሄ ነገር ምን እየሆነ ነው ያለው ማለት ላይፍ በጣም ከባድ ነበረ በዚህ ሁኔታ ውስጥ ያለሽ ነው ወደ አረብ ሀገር ሄድሽው አዎ ማለት በቃ እሷም ድብደባውን አላቋረጠችም ትመታኛለች ዝም ብላ ታሰራኛለች ሰራም በፊት ላይ እንደዚህ አልነበረችም ማለት የሆነ ንጭ ነገር አለባት ግን እንደዚህ አልነበረች እና እሱ ምንም ነገር እንዳልጠይቀው ነው የምትጠይቀኝ ምናምን ነገር ከሆነ ሰዓት በኋላ ግን እኔም የሆነ ነገር ማለት እየተወዛገብኩ መጣሁ የማስበው ነገር ምናምን በቃ ስለ አረብ ሀገሩ ምናምን የሆነ መርሳት ጀመርኩኝ ግድ አይሰጠኝም ለነገሮች ምናምን ነገር እየደነዘዝኩ መጣሁ እንዴ ብዬ ልንገር ብቻ ይሆናላ እየተቀየርኩኝ መጣሁ ምናምን ለሁሉም ነገር ግድ አይሰጠኝም ምናምን እዛ ኬርኩኝ በኋላ ስለ እናቴ አንድ ቀንም ሳላስብ በቃ እናቴ ሞተች ምናምን እያልኩኝ ብዙ ነገር እንትን ነበር ከሆነ ሰዓት በኋላ ግን ለነገሮች መጨነቅ ማቆምኩኝ ምናምን ነገር የሆነ ነገር ስትለኝ በቃ ዝም ማለት ጀመርኩ ምናምን በቃ ዝም ብዬ ግቢ ውስጥ ሽከረከራለሁ ምናምን በቃ ይደብረኛል ምናምን ነገር ህመም ይሰማኛል ምናምን ነገር እና ከሆነ ሰዓት በኋላ ነው ጓደኛዬ ያው ፓስፖርት አላችኝና ያው ሴተኛ ዳርነት ያስገባችኝ ያው ጨርሳ ላከችሽ ጨርሳ መጣች እዛው ያለበት ቦታ መጣች አፈላልጋ ምናምን ነገር መጣች እና ስትመጣ አልሄድም አልኳት የሚገርም ነገር እንግዲህ ተስማምቼ ምናምን ነው የመጣሁት ግን እሷ ስትመጣ አልሄድም ለምን ስትኝ በቃ አልሄድም አልፈልግም ምናምን ነገር አልኳት ምን ማለትሽ ነው ምናምን ብላ በግድ ነው ያስወጣችኝ ከዛ ያው ጨራርሳሌም ፓስፖርቱ ምናምን ነገር ወደ ውጪ ሄድኩኝ ውጪ ሜጂ ያው ማለት ያው ዛኪርኩኝ በኋላ ትንሽ የተረጋጋ ህይወት ምናምን ነገር አገኘሁኝ ምናምን ነገር እና ከሆነ ሰዓት በኋላ ያው ዛም ማለት ያው የዛው የነበርኩባት ሴትዮ ክርስቲያኖች ነበሩ ብዙ የኢትዮጵያኖች ቤተክርስቲያን የሚሄድ ነበር ምናምን ከነሱ ጋር ብቻ አሪፍ ነበር ሰዎቹ ማለት የሄድኩባቸው ሰዎች በጣም አሪፍ እድል ነበር የገጠመኝ ማለት የሴትዮዋ ያው ልክ ስታየኝ ምናምን ትንሽ አንድ መላመድ ከጀመርን በኋላ ቋንቋቸውም ልክ ከተግባባን በኋላ ያው የልጆቿ ብዙ ልጆች አሏት እና እነሱን ይዞ መውጣት ያው እሷም የምትሄድበት ቦታ ወይ ስራ ምናምን ከሆነች እነሱን ይዞ መሄድ ትምህርት ቤት ማድረስ ምናምን በቃ ብዙም ስራ አልነበረውም እና በቃ አሪፍ እድል ነበር የገጠመኝ እና ያው በቃ ግን ስለ አባት ያስባለው በቃ ጠልቼዋለሁ ወይስ ምን ማለት ምንድነው እየሰራስ ያለው ምንድነው ይሄ ነገር እየተከናወነ ያለው ሚስቱ ነች እንደዛ ያደረገችው ያለችው ወይስ ራሱ ነው ፈልጎ የገባው
ወይስ እሱ ነው ይሄን ነገር እያደረጋለሁ? በቃ ሰላሜን እየነሳኝ ሄደ ማለት በጣም አስባለሁ እዛም ብሆን። መሰረት እንግዲህ አሁን አዲስ አበባ መጥተሻል። ምንድነው ስለ አባትሽ እያሰብሽ ያለሽው? አባቴ እየተሰቃየ ነው ብዬ ነው የማስበው። ማለት በጣም ስቃይ ውስጥ ነው እያለ ማለት ይሄ ኑሮ ነው ብዬ አላስብም። ለኔ ከመጣሽ አላገኘሁትም። ያው እስካሁን እንግዲህ ውጭ ነው ያለሽው። አዎ እሱን ማግኘት ግን ትፈልጊያለሽ? አዎ እፈልጋለሁ። ግን ያው ማለት ለእኔም ጥያቄ የሆነብኝ ነገር ነው ማለት ሁላችሁም ማለት ያው የኢትዮጵያ ሕዝብ እኔ ጋር ነው ብቻ ነው ወይ ይሄ ነገር ታሪክ ያለው ማለት ሌሎቹ ጋርስ እንደዚህ አይነት ነገር አለ? ያው ለእኔ አዲስ ነገር ስለሆነብኝ ምን ነገር አላውቅም ብያለሁ። እና እስቲ ማለት ሁላችሁም ማለት ይሄን ነገር መቼስ ያው የኢትዮጵያ ሕዝብም አለም ቀርቶ ከመላው ማለት እኔም እዛ ያለው ስለምከታተለው ነው ቻናላችሁ በጣም አድናቂያችሁ ነኝ። በዚህ አጋጣሚ ማለት ብዙ ነገሮችን አያለው እና ያው ለእኔም ይሄ ነገር እድል ነው የሆነኝ ማለት መጥቼ ስኔ መፍትሄ ያገኛለሁ ወይ ማለት በቃ ይሄንን ነገር ስናገር ለእኔ ራሱ አንድ ትልቅ ነገር ነው። እረፍት ነው የሚነሳኝ ማለት እረፍት ነው የሚሰማኝ ማለት ያለኝን ነገር አካፍዬ እስቲ ሰዎች ደግሞ ማለት ማለት ያው መፍትሄ ነው የምፈልገው። እንግዲህ ውድ የሀበሻ ጨዋታ ቤተሰቦች ከመሰረት ጋር ይህን የመሰለ ቆይታ አድርገናል። መሰረት ትልቅ ጥያቄ አላት። አባቷን ማግኘት ትፈልጋለች። አባቷ ከገባበት ነገር ማውጣት ትፈልጋለች እና እንዴት በምንኛው መንገድ ይህን ከእናንተ እንጠብቃለን። ሀሳብ አስተያየታችሁ እንደተለመደው በመልእክት ሳጥን ውስጥ አስቀምጡልን። ለዛሬ እንግዲህ መሰረትን ይዤላችሁ ቀርቤ ነበረ። መልካም የስራ ሳምንት ይሆንላችሁ። በሚቀጥለው ደግሞ በህይወት መንገድ ላይ ሌላ እንግዳ ይዤላችሁ ቀርባለሁ። ስለነበረን ጊዜ ከልብ አመሰግናለሁ። እግዚአብሔር አብዝቶ አገራችንና ምድራችንን ይባርክልን። እናንተም መልካም የስራ ሳምንት ይሆንላችሁ። ፕሮግራሙን ያዘጋጀሁላችሁ እኔ ዘላለም ነኝ። መልካም የስራ ሳምንት